ሐሳብ እንዳይገባ ውሸት አይን አውጥቶ አፍጥጦና ግጥጦ እውነትን ኮሰሰ ከበታች ሆነና ታፍኖ ተረግጦ አብሽሪ እውነት ሰው ውሸት ተወጋጅ ነው አንድ ቀን ተሟጦ ስለ እውነት ብቻ ኑር የሆነ ቢሆን እውነት አይበጠስ ምን ቢመነምን አብሽር ሰለፊዩ አንተ የእውነት ሰው ሐሳብ እንዳይገባህ በሚል ከሰከሰው ስለ እውነት ኑርና ስለ እውነት ሙት ሐሳብህም ይሆን መቀስቀስ በእውነት በዓለም ዳርቻ ጠረፍ እስከ ጠረፍ ሸርበው ቢያሴሩ ምንም አይጎዳህም አብሽር እውነተኛው ካልጻፈው ጀባሩ ሐቅ እንደሁ አንዲት ናት ያውም ሰለፊያ የምታስተምረው መንሃጁል አንቢያ በዓለም ዳርቻ እንኳን በኢትዮጵያ እናማ ሰለፊው አንተ ብርቱ ጀግና አታ እንኳን ብትሞት በዚህ እውነት ጽና እውነት ሕይወትህ ናት የጌታህ ቃል ኪዳን በእሷ ላይ ኑርና በእሷ ተቀስቅሰህ ከጀሃነም ውዳን አንቺ ብርቱ መንገድ የማትበጠሽ እጅግ የበረታሽ ዛሬ ቢያፌዙብሽ ባንቺ ቢያላግጡ ውብ ነው መጨረሻሽ ሊያጠፉሽ ሞከሩ በውሸት አልቅሰው ለክብር ለዝና ለሆድ ተልከስክሰው እጅግ ያሳዝናል የዘመናችን ሰው አእምሮ ህሊናው ታውሮ በብር ውሸት ካባ ለብሶ እውነትን ሊቀብር ታፔላ ለጥፎ አምሮና ተውቦ ምን ቢሽቀረቀር ነገሩ ቀሪ ነው ዱንያ ሲሰናበት ሲገባ ቀብር አይኑ አይመለከት አእምሮ ደደብ ነው ጆሮ የማይሰማ ትዳር ትድድሩ በቀን በሌሊቱ የሚንፈራሰስ ነው በውሸት ከተማ እውነት ስትጠራው ይላል ትድድሪ ይላል ሆዴ ሆዴ ለእውነት እሺ ብትል አላሁ ተዓላ ሰፊውን ሆድህን አይሞላውም እንዴ እናም እውነተኛው አንተኛው ደግ ሰው እንዳያታለለህ ቀጣፊ ያስመሳዩ የዘመናችን ሰው ቢያስሩህ ኸላዋህ ነው ቢገድሉህ ሸሂድ ቢያባሩህ ሂጅራህ ነው ብትኖር ሙጃሂድ ለዚህች አጭር ዕድሜ እንዳትስት መንገድ ብቻህንም ብትቀር ቢለልህ ዘመዲ አብሽር ሰለፊዩ አምላክህ በቂ ነው አላህ ሶመዲ ጌታህን አስታውሰው በርትተህ በሱና አላህ ባሪያዎቹን ጥሎ አይጥልምና በሐቀኛው መንገድ ኑረን በእስልምና ያኔ ተቀስቅሰን በመንሃጀ ሰለፍ በተውሂድ በሱና ታላቁ አምላካችን አላህ ያገናኘን በሀገረ ጀና ታላቁ አምላካችን አላህ ያገናኘን በሀገረ ጀና አቡ ሙቅቢል ወሰላሙ ዐለይኩም ወራህመቱላህ ቢስሚላሂር ረህማኒር ረሂም የግጥሙ ርዕስ አያንቺ ሞኝጣት ይላል ያው ለኢብኑ ሙነወርና በሰለፊያ ላይ ብዕር አንስተው እየጻፉ እጅግ በጣም አዛ ለሚያደርጉ ሰዎች በጠቅላላ የተጻፈች ናት አያንቺ ሞኝጣት ይላል አያንቺ ሞኝጣት መጫጫር የለመድሽ አሻፈረኝ ያልሽው ሲመክሩሽ ያልሰማሽ መጨም ያልሽ ብለሽ አንድ ቀን ከተያሽ የታወቀ ለታ ያን የመጫጫርሽ እስኪ ማን ነው ያኔ ላንቺ የሚደርስልሽ ስሚማ ልንገርሽ አንቺዋ ሞኝጣት አንድንም ሳላስቀር ጀምሬ ከቅንጣት መጫጫር ደግ ነው ለደግ ተግባር ወደ መልካም ሀገር ለመሸጋገር አንቺ ግን የጫርሽው የታየው ነገር እጅግ የሚወገዝ ባጭር የሚያስቀር እናም ስትጨሪ ልንገርሽ ሞኝጣት የሚጠቅም ይሁን መልካም ላለማጣት ነገሩ አትሰሚ ታውረሽ ታመሻል ያውን ሳይመሽ ቀኑ እኔን የሚገርመኝ ታመሽ እያወቁ ለሚሉት አንቺኑ አንቺ ምን አለብሽ ሁሉም ቢታወሩ ቢመስሉ አንቺኑ ላንቺ እንደሁ አንድ ነው ሌሊቱና ቀኑ የጫርሽው አይታይ አንባቢው እውር አይን ያለው አያየው ሆኖበት ሚስጥር ታሪክሽ ብዙ ነው ምን ቢዘረዘር እና አንቺ ሞኝጣት ጭረሽ የምትበይ እስኪ አላህን ፍሪ መጥፎ ጭረተይ አመረልኝ ብለሽ ጭረሽ የምታድሪ የጫርሽው መጥፎ ነው አቅጣጫ ቀይሪ ለትንሽ አመታት መልካም ጭረሽ ነበር ለካ ለቲፎዞ ለካ ያሰፊ ሆድ እስኪሞላ ነበር ቲፎዞው ተገኘ እጅግ ተዘረጋ ሰፋልሽ ሆድሽ አላማሽ ተሳካ ቲፎዞውም በዛ ለዚህ ነው የጫርሽ ቀጠልሽ ስራሽን መጫጫርሽንም ለእውር አንባቢያን ለአይነ ስውራን የጫርሽው ለነሱ ለሚመስሉ አንቺን እናማ ስቀጥል አንቺዋ ሞኝጣት በጫርሽው መጫጭር አላገኘሽ ቅንጣት ላንቺማ መስሎሻል ጀነት እንደመግባት ይልቅ መልካም ጭረሽ ብትበይ ምን አለ መቼም ግብ የለሽም ከሆድ የዘለለ
ግን በንቺ መጫጭር መልካሙ ተጎዳ በጫጫርሽው ጭረት ባመጣሽው ዕዳ ተጭነሽ አስጫንሽው ሞነጫጨርሽው ሙንጭርሽ አይጎዳም ላንቺ መስሎሽ ነው ሞንጭረሽ ሙተሻል አንቺዋ ሞኝጣት ዛሬስ ሞንጭረሻል ይብላኝ ለነገጧት ሞንጭረሻል እንጂ መች ደንጉረሻል ሙንጭሩ በዛና ሁሉም ያደንቁሻል የሚያሳዝነው ግን ደንጓሪው በልጦሻል ቋንቋዬም ግልጽ ነው ያልኩት ይገባሻል ቋንቋዬ አማርኛ ጽሑፌም ያው ነው ለአንባቢያን ሁሉ ቆንጆ አይንላለው አላህ ያስተካክልሽ አንቺዋ ጫጫሪ የኔዋ ሞኝጣት ነገ እንድትድኚ ከአላሁ ተዓላ ከጌታችን ቅጣት
بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين إخوتي وأخواتي السلام عليكم ورحمة الله وبركاته من يسير على منهج السلف الصالح الصحيح በሰለፎች በትክክለኛው ጎዳና ላይ የሚጓዝ የሆነ ሰው ይብተላ ይፈተናል ويحقر ይዋረዳል ويضلل ጠማማ ይባላል ويهدد የተለያየ ዛቻ ይዛትበታል ይሄ ያለ ነገር ነው ከመጀመሪያ ጀምሮ ሲመጣ የነበረ ነገር ነው ኢዘን يحتاج منا إلى صبر ትግስት ያስፈልጋል ትክክለኛ በሆነ ለሰለፎቻችን ጎዳና ላይ የሚጓዝ የሆነ ሰው لا بد أن يبتلى لا بد أن يحقر لا بد أن يضلل لا بد أن يهدد إذن هو يحتاج إلى صبر يسفلقال ትግስት ያስፈልጋል آخر الزمان الليل بديل لي كلن يابونه ديل لي ينيس أنا يهون سو تلقابي على الجمر كسل مالتنو فم عندما شبت بهونو قلت هنا قدين لم يسوش آذان يسوش أوكت يدرس بتلنا بتلي من أهل البدع والمحدثات يبدأ بالبيتنا أدس فترة يفتروا كونه سوج يتلاقوا آدقاوش يدرس بتل تجس يجدنه متهجس اللبن إمام محمد يذكر الحديث النبي عليه الصلاة والسلام إذا أحب الله قوما ابتلاه الله بارتو سودات شو يفتنا شوها فمن صبر فله صبر أي نعم ومن جزع فله جزع عدقا عظم الجزاء ما عظم البلاء كالله سبحانه وتعالى نسوج يمسكاتشو يهون من دا جلفت من ورو عند بلاء جلفتنا إذا صبر واحتسب تجلس تسادرك كالله أجل شتيك مالك بدل لي مكسسوا مكراوتشن በትዕግስት መጋፈጥ አለብህ ይበልጥ ማለት ነው ከዱንያ ጋር ስራት ያላቸው በትዕግስት መቋቋም እንዳለብህ ይበልጥ ደግሞ በድል ላይ የሚመጣል መከራ በትዕግስት መቋቋም አለብህ የአላህ መልእክተኛ አለይሂ ሰላቱ ወሰለም أشد أي الناس أشد بلاء سواتشو قال الأنبياء والرسل ثم الأمثل فالأمثل يبتلى الرجل على حسب دينه بدين لك تفتن على مالك عند دينه الكاي تفتن على مالك دينها يتأنكر راكبون فتنهم من دزون منه مالك أي نعم فتنا أي كرم فتنا يلنو إلى قيام الساعة يميكتل قداي مكونون كلاتشنم ما وقع اللبن يسلفوش منهج دقمون ليس مفروشا بالورود بتجر لا يتفرش القبل قال من النجر وإنما هو محفوف بالمكاره والمخاطر بعدها أن كباد بونو بمثل نجروت يتكبب مهون ما وقع اللبه يسلفوشاتين قدانا مالته ብዙ አዛ ይደርስብሃል ሶብር ያስፈልግሃል ሰባት ቀናት ያስፈልግሃል ማለት ነው ከጌታ ሱብሓነሁ ወተዓላ ጋር ከምትገናኝ ድረስ وانت على هذا المنهج الصحيح السليم ጤነኛነት ትክክለኛ በሆነው መንሃጅ ላይ የምትጓዝ ስትሆን ማለት ነው አላህ ጋር ከምትገናኝ ድረስ ጉዳዩ ሶብርና ሰባት ያስፈልጋል ጽናት ያስፈልጋል ዱንያ ላይ ከተለያዩ ጥመት ሰላም ለማወል በአኺራ نعم كساد لمداننا لما ملت ملت أي نعم نحن يا إخوتي في زمن عز فيه المتبعون حق الاتباع لما كان عليه
سلفنا الصالح ينبربة قدنا حق تككلنيون يمكسروا سوش مالتنا بتأم ود بهون بت زمن نادنا نحن يا إخوة وأخوات في زمن عز فيه المتبعون حق الاتباع في كلنيا يهونون قدنا يمكسروا سوش قطراتو زكتنيا بهون بت زمن نادنا نحن في زمن الغربة فزمن الغربة نعلمه التي أخبر عنها النبي صلى الله عليه وسلم حيث قال يأتي على الناس زمان الصابر فيهم على دينه كالقابض على الجمر رواه الترمذي وصححه الألباني إهنو كزي مثال بزج يوسف بدينات شغل يمتاجسوا يميصنوا في كلنا بهونو عقيده لي في كلنا بهونو منهج لي سلفوቻችን በተጓዙበት عقيدنا منهج لي የሚጓዙ የሆኑ ሰዎች በዲናቸው ላይ የሚጸኑ የሆኑ ሰዎች ልክ ጀምር ማለት ነው نعم ከምን እንደ መጨበጥ የሚሆንበት ዘመን ይመጣል ብሏል መልእክተኛው አለይሂ ሰላቱ ወሰለም ያለንበት ዘመን ዘመን الغرባ ነው ወንድሞቻችንን በየትኛውም ቦታ ላይ አደጋ የደረሰባቸው የሚገኙ ወንድሞቻችንን በትዕግስት መቋቋም አለባችሁ ታገሱ በአቂዳችሁ ላይ ጽኑ በመንሃጃችሁ ላይ ጽኑ እንዳትፈ